ሰላም ሰላም እንዴት ናችሁ? እንኳን ወደ ዩምቴክ ቻናል ሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ እነዚህን የሚያማምሩ ኢሜጆች እንዴት በኤአይ በመጠቀም እንደምንሰራ አሳያችኋለሁ ማለት ነው። እንግዲህ እንደምታዩቸው እነዚህ በጣም ምርጥ ምርጥ ኢሜጆች ናቸው። እንዲሁም ደግሞ ለዩቲዩብ ተምኔል እንዲሁም ደግሞ ለሶሻል ሚዲያ እንደምታዩት እንግዲህ ይህንን ለማመን ራሱ ይከብዳል። ይህ በኤአይ ነው የተሰራው ይባል። እንዲሁም ደግሞ በፎቶሾፕ ወይም ደግሞ ሌላ ሶፍትዌሮች ተጠቅመን የማንሰራቸውን ነገሮች ራሱ እሱ በጣም አስፈልጦ እና በጣም ኳሊቲ ያላቸውን ስዕሎች ወይም ደግሞ ኢሜጆች እና ፎቶዎችን ክሬት ያደርግልናል ማለት ነው። ስለዚህ ዛሬ የማሳያችሁ እነዚህ ፎቶዎች እንዴት በቀላሉ ክሬት እንደምናደርግ እናያለን ማለት ነው። ስለዚህ ለዛም የሚያስፈልገን ያው ኢንተርኔት ኮኔክሽን ግዴታ ነው። ይህንን በላፕቶፕ ለማሳያችሁ እናንተ በስልካችሁም በተመሳሳይ መስራት ይቻላል ማለት ነው። እንደምታዩት እንግዲህ እነዚህ በኤአይ የተሰሩ ናቸው ማለት ነው። ስለዚህ እሱንም ለማድረግ ኤኒ ብራውዘር ላይ ሄደን ሰርች እናደርጋለን ማለት ነው። ስለዚህ እኔ ክሮም ነው የምጠቀመው። ክሮሜን እከፍታለሁ ማለት ነው። ኮፓይለት ብለን ሰርች እናደርጋለን። ኮፓይለት ኢሜጅ ጄኔሬሽን ኤአይ ብለን ሰርች እናደርጋለን ማለት ነው። እንደምታዩት እንግዲህ በዚህ መልኩ ይከፍትልናል ማለት ነው። ኮፓይለት ይህ እንደምታዩት የማይክሮሶፍት ፕሮዳክት ነው። ስለዚህ እሱን ክሊክ አድርግና ከፍተዋለሁ ማለት ነው። አፍተር ክሊክ አድርጌ ከገባ በኋላ እንደምታዩት እንግዲህ ጆይን የሚላለ ማለት ነው። ስለዚህ እንለዋለሁ ማለት ነው። ጆይን ኤንድ ክሬት እለዋለሁ ማለት ነው። ክሊክ እናደርገዋለን ማለት ነው። እዚህ ከገባን በኋላ እንግዲህ ይሄ ይመጣልናል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ክሊክ እናደርጋለን ማለት ነው። ስለዚህ እንግዲህ በኢሜይላችን ሬጅስተር እናደርጋለን ማለት ነው መጀመሪያ። ስለዚህ ኢሜይላችን ሬጅስተር ካደረግን በኋላ ይህ አማራጭ ይመጣል ማለት ነው። ከዛ በኋላ ምንድነው የምናደርገው ማለት ነው? እዚህ ጋር የፈለገውን ኮማንድ ፕሮሞት መጻፍ ነው ማለት ነው። ለምሳሌ ክሬት አን ኢሜጅ ዊች contain Ethiopian people working together at the farmland and they have Ethiopian flag ብለን ኢንተርናል ማለት ኢትዮጵያውያኖች አብረው እየሰሩ ያሉ ፋርም ቦታ ላይ እንዲሁም ደግሞ ፍላግ የያዙ ነገር የሚል ሀሳብን የጻፍኩለት ማለት ነው። ስለዚህ እንጠብቀዋለን ማለት ነው። እንደምታዩት እንግዲህ በዚህ መልኩ ኢሜጁን ክሬት አደረገልን ማለት ነው። ስለዚህ እንደምታዩት አሁን ይሄኛውን እንግዲህ ኢሜጅ ቱ ቪዲዮ የሚሰሩ ዌብሳይቶችን በመጠቀም እነዚህ እንዲንቀሳቀሱ ማድረግ እንችላለን ማለት ነው። እንደምታዩት በዚህ መልኩ ሰራልን ማለት ነው። ስለዚህ ፒፕልስ ኢት ቱጌዘር አት ዘ ፋርምላንድ እየበሉ አብረው ኢትዮጵያውያኖችን አንጣልን ያልኩት ወይም ደግሞ እርሻ ቦታ ላይ ማለት ነው። ስለዚህ እንጠብቀውና እንደምታዩት እንግዲህ ያው በዚህ መልኩ ክሬት አደረገልን ማለት ነው። ኢሜጅ ያው እየበሉ ነው። ያው የምንጽፈውን ነገር ሁሉ እንግዲህ ይሰጠናል ማለት ነው። እዚህ ጋር እንደምታዩት ውሻም አለ ማለት ነው። ልጆች አሉ። ቤተሰብ ተሰብስበው እየበላ ነው ማለት ነው። እንዲሁም ደግሞ ባክግራውንዱን ተራራና ቆላማ ነገሩ ሰራልን ማለት ነው። ሌላው ወደ ሁለተኛው ስንሄድ ሊዮናርዶ የሚባል አለ። ሊዮናርዶ ኢሜጅ ጄኔሬሽን ኤአይ ብለን ሰርች እናደርጋለን ማለት ነው። ወደ ሌላው ስንሄድ ሊዮናርዶ ኤአይ ኢሜጅ ጄኔሬተር ብለን ሰርች እናደርጋለን ማለት ነው። ያው እንደምታዩት እንግዲህ በዚህ መልኩ መጣልኝ ማለት ነው። ስለዚህ እኛም በትክክል ጽፈን ይህን ዌብሳይት ራሱ መሆኑን ቼክ ማድረግ አለብን ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚህ ጋር ላውንች አፕ ማለት እንችላለን ወይም ደግሞ ጌት ስታርትድ ማለት እንችላለን ማለት ነው። ስለዚህ ክሊክ እናድርገው። ከገባን በኋላ እንግዲህ ሊዮናርዶ ውስጥ ይህን ይመስላል ማለት ነው። እንግዲህ እዚህ ውስጥ እንደምናያቸው እነዚህ ሙሉ እንግዲህ በኤአይ የተሰሩ ናቸው ማለት ነው። ሙሉ ኢሜጃቸው እዚህ ጋር እንደምታዩት ኢሜጅ ክሬሽን የሚለው ላይ ክሊክ እናደርጋለን። ጌት ስታርተር ካልነው በኋላ ማለት ነው። እዚህ ጋር ይህን በኤክስ እንወጣ። እንደምታዩት እነዚህ አሁን ክሬት የተደረጉ ናቸው። ስለዚህ እኛ ክሬት ለማድረግ እንግዲህ በነፃ
የተወሰኑ ኢሜጆችን ጀነሬት ማድረግ እንችላለን በቀን። ስለዚህ እዚህ ጋር ክሬት ኢሜጅ ክሬሽን የሚለው ላይ ክሊክ እናደርጋለን ማለት ነው። ከዛ እዚህ ከገባን በኋላ ታይፕ ፕሮምፕት ይላል ማለት ነው። ከዛ በፊት እዚህ ጋር የምንቀያይራቸው ሞዴል ፕሪሴቶች አሉ። እዚህ ጋር እየቀያየርን እነዚህን የሚያመጡት ኢፌክት ማየት እንችላለን። ስለዚህ ባይ ዲፎልት ያለውን ልምረጠው። ከዛ እዚህ ጋር ኢሜጅ ዳይሜንሽን የሚለውን እንመርጥለታለን ለምን ሳይዝ እንደምንፈልግ። ለምሳሌ ለዩቲዩብ ከሆነ የኛውን 16 በ9 የሚለውን እንመርጥለታለን ማለት ነው። ከዛ እዚህ ጋር ኮማንዳችንን እንጽፋለን ማለት ነው። ስለዚህ ክሬት አን ኢሜጅ ኦፍ ላይን ብለው ላይን which has Ethiopian flag and there are many peoples around the land and one of them is hold and then the line hold one person ወይም ደግሞ ሌላ መጨመር እንችላለን። ባክግራውንድ ኢዝ ግሪን ዊዝ ራስ ያለበት ይሁን ብየዋለሁ ማለት ነው። ስለዚህ የፈለግነው እዚህ ላይ መጻፍ እንችላለን። አፍተር ከዛ ምንድን ነው ማለት ነው ጄኔሬት እንለዋለን ማለት ነው። ጠብቀዋለን። ባይ ዲፎልት 4 ኢሜጅ ነው በአንድ ጊዜ የሚሰጠን ማለት ነው። ስለዚህ በዚህ መልኩ ጄኔሬት እናደርጋለን። ጠብቀዋል። እንደምታዩት እንግዲህ ይህን ይመስላል ማለት ነው። እንደምታዩት እንግዲህ እየሳቁ ነው፣ ፈገግ ብለዋል ማለት ነው። እየወጣች ነው ልጅቷ። ዙሪያውን በአንበሳ በሰዎች ተከበዋል። በምታዩት መልኩ እዚህ ጋር ታቶ ያለው ሰው አለ ምናምን። እነዚህን አራቱን በጣም የሚገራርሙ ኢሜጅ በቀላሉ ክሬት ያደረገልን ማለት ነው። ስለዚህ ሊዮናርዶን በዚህ መልኩ መጠቀም እንችላለን ማለት ነው። ወደ ቻት ጂፒቲ ደግሞ ስንመጣ እንግዲህ ለምሳሌ እዛው ያለውን ኮማንድ እንስጠውና ምን እንደሚሰጠን እንየው። እዚሁ ያለውን ኮማንድ እና እዚህ ጋር ሌላ እንጨምርበታለን። ዘ ሳይዝ ኦፍ ዘ ኢሜጅ ኢዝ 9 በ16 እናደርገው። 9 በ16 ማለት የቲክቶክ ሳይዝ ነው። በ16 ይሆንልናል ሬንሾ ማለት ነው። ከዛ ኢንተር እንበለው፣ ጎ እንበለው። ውስጥ ሊዮናርዶ ላይ ክሬት ያደረገውን ኢሜጅ በቀላሉ እዚህ ጋር ዳውንሎድ አድርገን ለፌስቡክ ፖስት ሆን ይችላል፣ ለፈለግነው ፖስት ማድረግ እንችላለን ማለት ነው። እዚህ ጋር ያው አስፔክት ሬንሾአችንን ዳይሜንሽን እንመርጣለን ማለት ነው። ሌላው እንግዲህ እዚህ ቻት ጂፒቲው ላይ ስታዩ በዚህ መልኩ ክሬት አደረገልን ማለት ነው። በጣም የሚገርም ኢሜጅ ነው። ስለዚህ አሁን እዚህኛው ላይ ደግሞ ይህንን ሰጠን ማለት ነው። በአንበሳው ዙሪያ በጣም ብዙ ሰዎች አሉ፣ ለቲክቶክ ሳይድስ ነው ማለት ነው። ስለዚህ ኛውን ዳውንሎድ ብለን ዳውንሎድ እናደርገዋለን ማለት ነው። ከዛ ዳውንሎድ ስናደርገው እንደምታዩት እንግዲህ ዌብ ፎርም ነው። ስለዚህ ወደ ጄፒጂ ለመቀየር እናደርጋለን። ዌብ ቱ ጄፒጂ ብለን ሰርች እናደርጋለን ማለት ነው። እዛ እንመርጠውና አንዱ ሴሌክት ፋይል እናደርጋለን። ኦኬ ዳውንሎድ ውስጥ ነው ይሄንን ማለት ነው። ስለዚህ ይሄንን ኮንቨርት ቱ ጄፒጂ እንለዋለን ማለት ነው። ከዛ ዳውንሎድ እናደርጋለን ማለት ነው መጨረሻ ላይ። ስለዚህ ጄፒጂ ወደ ፈለግነው መላክም ሆነ ፖስት ማድረግ ሆነ እንችላለን ማለት ነው። ስለዚህ በዚህ መልኩ ሶስቱን ቱሎች በመጠቀም ክሬት ማድረግ እንችላለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ኪፕ ክሬቲቭ